ስለዚህ ማንም ዝቅ ስላረገን ከፍ ለማለት አንሄድም። እደግመዋለሁ። ማንም ዝቅ ስላረገን ከፍ ለማለት አንሄድም። ማንም ስላዋረደን ለመክበር አንሄድም። ማንም ትንሽ ስላለን ትልቅ ለመሆን አንሄድም። በጊዜው ከፍ የሚያደርግ አምላክ አለን። እሱ ስለናንተ ያስብላችኋል። እሱ ስለናንተ ያስባል። የሚያስጨንቃችሁን በእርሱ ላይ አትጨነቁ። እኔን እመኑኝ። የሚያስጨንቃችሁ ነገር ምንድነው? በህይወታችሁ ያለ ምን ነው ያስጨንቃችሁ ያለው? አትጨነቁ፣ አትጨነቁ። አምላካችሁ ነው የሚለው። እኔ ፓስተር ቸሬ እያልኳችሁ እንዳይመስላችሁ። እኔ ፕሮግራም አይደለም እናንተን አትጨነቁ ለማለት። እኔም አትጨነቅ ተብዬ ነው የመጣሁት። አትጨነቁ ነው የሚለው እግዚአብሔር። አትጨነቅ። የሚያስጨንቅ ነገር አለ፣ አትጨነቅ። አንዳች ምንድነው? አንዳች በምንም ጉዳይ፣ በኑሮ ጉዳይ፣ በህይወት ጉዳይ፣ በሰልፍ ጉዳይ፣ በገጠመ ጉዳይ፣ በጤና ጉዳይ፣ ምን ሆናለሁ በሚል ጉዳይ፣ ምን እበላለሁ በሚል ጉዳይ፣ ምን ለብሳለሁ በሚል ጉዳይ፣ በየትኛውም ጉዳይ አትጨነቅ። አትጨነቅ። ለምን? እኔ አስብልሃለሁ እያለ ነው። ፈጣሪ እንደ ወተት አፍስሶ እንደ ርጓ አርግቶ ሰው ያደረገ አጥንትን ያዋቀረ እስትንፋስ የሰጠ የት ጋር እንዳለ የሚያቅ በምንም ሁኔታው ስታልፍ የሚያይ አይኖቹ የሚንከራተቱ ወደ ምድር የሚመለከት በአንድ ጊዜ በሁሉ ስፍራ የሚገኝ ደጉ ጌታ እኔ አስብልሃለሁ እያለ ነው። ይሄንን ካመናችሁ አትጨነቁ። 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 ሰዎች የሆነ ነገር ስላረጓችሁ አትጨነቁ። ሰዎች ስለነኳችሁ አትጨነቁ። አትጨነቁ። እሱ በዙፋኑ ላይ ነው ያለው። ሁሉን ነገር ያውቃል። ዳኛ አለ፣ ከፋይ አለ፣ ሂሳብ ሰጪ አለ፣ ፊሽካውን የያዘው አለ፣ ዋናው ባለቤቱ አለ። በየትኛውም የህይወታችሁ ውጣ ውረድ፣ በገጠማችሁ ችግር ሁሉ ለእርሱ ስለናንተ ያስባል። እመኑኝ፣ እሱ ያስብላችኋል። የሚያስጨንቃችሁ ነገር ካለ አትጨነቁበት፣ እርሱን ለእርሱ ስጡት።